ቁጡ ሰው ምን ይመስላል? ውሃ በነፋሳት መንፈስ ይታወካል። ቁጡ ሰውም ክፋትን በማሰብ ይታወካል። ቁጡ ሰው የምድረ በዳ አውሬን ይመስላል። ያ ሰውን ባየ በጥርሶቹ እንደሚነክስ ቁጡ ሰውም ያየውን ሁሉ ቢያጠፋ ይወዳልና አየሩን ጉም ይሸፍነዋል። ቁጡ ሰውም በነገረኛነቱ ልቡናውን ያጨልመዋል። ደመና ፀሐይን ይሸፍናታል። ክፋትን ማሰብም በጎ ሕሊናን ያጨልማታል። በወጥመድ የተያዘ አንበሳ ታስሮ ሳለ ይታወካል። ቁጡ ሰውም በመኝታው ላይ ያለም ይበሳጫል። ቁጡ ሰው በንፋሳት ሞገድ የሚታወክን መልሶ ጸጥ የሚልን ባህርን ይመስላል። ለቁጡ ሰው ልዝብ ምላስ ጥዑም አንደበት ታረጋጋዋለች። ሸካራ አንደበት የቁጣ ማዕበል ያነሳሳል። የቁጣ ሐሳብ በየጊዜው ከልቡና ይወጣል ይወርዳልና። ንጹሕ ልብ የመንፈስ ቅዱስ ማደሪያ መቅደስ ነው። ድንጋይ ወደ ንጹሕ ውሃ በወደቀ ጊዜ ባህሩን ያደፈርሰዋል። ቁጡ ሰውም በትንሽ ነገር ይበጻበጻል ይታወካል። የብልስ ደዌ የጠራ ዓይንን እንደሚያጎሳቁለው ቁጣን ማሰብ ልብን ያጎሳቁለዋል። የቁጡ ሰው ሕሊና የእናታቸውን ሆድ ቀደው እንደሚወለዱ የእፉኝት ልጆች ነው። የቁጡ ሰው ጸሎቱ መዓዛ እንደሌለው ዕጣን ነው። ልመናውን በቅድመ እግዚአብሔር አትደርስም። ቁርባኑም ወደ ንጹሕ መሠዊያ እንደማያቀርቡት የነውር መስዋዕት ነው።